ሰላም የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ የምንማረው ዘ ቤዚክ ሃርድዌር ኤንድ ሶፍትዌር ኮምፖነንትስ ነው። እነዚህ የኮምፒውተር ፓርቶች ወይም ሃርድዌር ኤንድ ሶፍትዌር የምንላቸውን ዛሬ በዝርዝር በግልጽ እንረዳለን ማለት ነው። ወደ ቪዲዮ ዲጂታል ዲቫይስ such as computers, smartphones, tablets are made up of two essential parts, hardware and software። ማንኛውም ዲጂታል ዲቫይስ የሚሰሩት በሃርድዌር እና በሶፍትዌር ነው ማለት ነው። አንደርስታንዲንግ ዞስ ኮምፖነንትስ ሄልፕስ ዩዘርስ ኦፕሬት ዲቫይስ ሞር ኢፌክቲቭሊ ኤንድ ትሩብልሹት ቤዚክ ኢሹስ። እነዚህ ሁለቱን የምንረዳው ኮምፒውተራችን ኦፕሬት እንዲያደርግ እንዲሰራልን ሞር ኤፊሽንትሊ በጥራት እንዲሰራልን ሙሉ እነዚህ ሃርድዌር እና ሶፍትዌሮች የግድ መስት ናቸው ማለት ነው። የመጀመሪያው የምናየው ሃርድዌር ነው። ሃርድዌር ሪፈርስ ቱ ፊዚካል ፓርት ኦፍ ኤ ዲጂታል ዲቫይስ። ይህ ሃርድዌር የምንለው ፊዚካል ፓርት ኦፍ ዲጂታል ማለትም የምናየው ወይም የምንዳስሰው ነገር የሚታየው ነገር ያ ሃርድዌር እንለዋለን። ለምሳሌ የስልክ ቀፎ ያለ አፕሊኬሽን ያለ ማንኛውም ሶፍትዌር ያ ሃርድዌር እንለዋለን ማለት ነው። the components you can see and touch ልናየውና እንዳስሰው የሚችል ነው። these parts work together to allow the device receive input, process data, store information, produce output። እነዚህ ውስጥ ያሉት ሃርድዌር ዳታን ኢንፑት የምናደርግባቸው ዲቫይሶች አሉ፣ ፕሮሰስ የሚያደርግብን ዲቫይሶች አሉ። እነሱም በምሳሌ እናያለን ወደ ውስጥ ስንገባ እና ስቶር የምናደርግባቸው ሃርድዌር ዲቫይሶች አሉ ማለት ነው። ሌላኛው አውትፑት የሚያደርግልን ዲቫይስ አለ። ዘ ሃርድዌር ኮምፖነንትስ ኦፍ ዘ ዲጂታል ዲቫይስ አር ካታጎራይዝድ አስ ፎሎስ። እነኛ ሃርድዌሮች ደግሞ በሌላ ካታጎራይዝ ይደረጋሉ። የመጀመሪያው ኢንፑት ዲቫይስ እንለዋለን። እዚህ ጋር እንደምታዩት የመጀመሪያው ኢንፑት ዲቫይስ ዚስ ኮምፖነንትስ አር አሎውስ ዩዘርስ ቱ ሴንድ ዳታ ኦር ኮማንድስ ቱ ዘ ኮምፒውተር ኦር ዲቫይስስ። ሰም ኦፍ ዘ ኢንፑት ዲቫይስስ ኢንፑት ዲቫይስ የምንላቸው ወደ ኮምፒውተራችን የምናስገባበት ዳታ የምናስገባበት መንገድ ወይንም ዲቫይስ ያ ኢንፑት ዲቫይስ እንለዋለን። የመጀመሪያው ኪቦርድ ነው። ኪቦርድ ታይፕ የምናደርግበት የምንፈልገውን ነገር በጽሁፍ ለማስገባት የምንጠቀምበት ቱል ነው ማለት ነው። ቀጣይ ደግሞ ተችፓድ እና ትራክፓድ እና ማውዝ ነው። እነዚህ የምንጠቀምባቸው በፒሲ እና በማውዝ ደግሞ የምንጠቀመው ሞስት ኦፍ ዘ ታይም ሃርድ ዴስክቶፕ ኮምፒውተሮች ላይ ያንን እንጠቀማለን። ዩዝድ ቱ ፖይንት፣ ክሊክ፣ ስክሮል። እነዚህ የምንጠቀምባቸው ፖይንት ለማድረግ የፈለግነው ቦታ ክሊክ ለማድረግ ስክሮል ለማድረግ ማውዝ እና ትራክፓድ እንጠቀማለን ማለት ነው። ሌላኛው ታች ስክሪን ነው። ታች ስክሪን እንደምታውቁት ያው ስልክ ላይ ሞስትሊ ስልክ ላይ እና ስማርትፎን ላይ ታብሌት ላይ እንጠቀመዋለን። ዛት አሎውስ ኢንተራክት ዳይሬክትሊ ዊዝ ስክሪን። ስክሪኑን ብቻ በመንካት የተለያዩ ዳታዎችን መጻፍ እንችላለን ማለት ነው። እዛው ስክሪን ላይ ታይፕ ማድረግ እንችላለን። እዛው ስክሪን ላይ የፈለግነውን በተኖች መንካት እንችላለን ማለት ነው። ሌላኛው ማይክሮፎን ነው። ማይክሮፎን ኦዲዮ ኢንፑት ነው። ማይክሮፎን ማለት ድምፅን የምናስገባበት መንገድ ወይንም አሁን ለምሳሌ ፖድካስት ነው የሚቀረጽበት ያ ማይክ ድምፅን ከውጪ ቀርተን ወደ ኮምፒውተር የሚያስገባልን ማይክሮፎን ይባላል። ሌላኛው ደግሞ ካሜራ እና ዌብካም ሊሆን ይችላል። ካፕቸር ፎቶ አንስተን ወደ ኮምፒውተራችን ያስገባልናል። ሌላ ቪዲዮ ሊቀርጽልን ይችላል ማለት ነው። ማንኛውም ኢንጀነራል ኢንፑት የሚባሉት ወደ ኮምፒውተራችን የምናስገባባቸው ቱሎች ወይንም የኤሌክትሪካል ዲቫይሶች እነዛ ኢንፑት ዲቫይስ እንላቸዋለን ማለት ነው። ሁለተኛው አውትፑት ዲቫይስ የምንላቸዋለን። ዚስ ኮምፖነንትስ አውትፑት ዲቫይሶች ደግሞ ዚስ ኮምፖነንት ዲስፕሌይ ኦር ፕሮዲውስ ሪዛልትስ ፍሮም ዘ ዲቫይስስ ፕሮሰሲንግ። አውትፑት ዲቫይስ የምንላቸው ዲስፕሌይ የሚያደርግልን የሚያሳዩ ወይም ፕሮዲውስ ሪዛልታችን የሰራነውን ነገር እንድናየው የሚያደርጉልን አውትፑት ዲቫይስ እንላቸዋለን ማለት ነው። የመጀመሪያው በዋነኝነት የሚታወቀው ሞኒተር ነው ወይንም ስክሪን። ሞኒተር የምንለው ከፊታችን እንደ ቲቪ የሚቀመጠው የኮምፒውተራችን ሊሆን ይችላል ዲስፕሌይ የሚያሳየን ያ
ሞኒተር እንለዋለን። ዲስፕሌይ ኢሜጅስ፣ ቪዲዮስ ኤንድ ቴክስት የተለያዩ ነገሮችን የሰራናቸውን አውትፑት የሚያሳየን አውትፑት ዲቫይስ ሞኒተር አንዱ ነው። ሌላኛው ደግሞ ስፒከር ነው። ስፒከር ደግሞ የዘፈን ሊሆን ይችላል የተቀረጸውን ድምፅ ወደ ውጭ ማለትም እንድንሰማው ያደርገናል ማለት ነው። አውትፑት ሳውንድ ይሆናል። ሌላኛው ፕሪንተር ነው። ፕሪንተር ደግሞ ፕሪንተር ማለት ከኮምፒውተራችን ሴንድ አድርገን ወይንም ልከን ፕሪንት እንዲያደርግልን በሃርድ ኮፒ እንድንይዘው ያደርገናል ማለት ነው። ሌላኛው ፕሮጀክተር ነው። ፕሮጀክተርም እንደምታውቁት ፕሮጀክተር ማለት የተለያዩ ስብሰባ ላይ ሆነው በዋይት ቦርድ ላይ እዛ ላይ በላይት አማካኝነት በትልቅ ላርጅ ስክሪን እንዲሆን በላይት አማካኝነት በሰፊ ለፕሬዘንቴሽን ሞስት ኦፍ ዘ ታይም ይጠቀሙታል። ዛስ ቱልስ ፕሮጀክተር ይባላል። እነዚህ አጠቃላይ አውትፑት ዲቫይስ እንላቸዋለን። አውትፑት ዲቫይስ የሚባሉት ዲስፕሌይ ለማድረግ እና ፕሮዲውስ ያደረግነውን ሪዛልት እንዲያሳዩን ያደርጉናል ማለት ነው። አጠቃላይ ሶስተኛውና የመጨረሻው ስቶሬጅ ዲቫይስ ይባላል። ስቶሬጅ ዲቫይስ ዩዝድ ቱ ስቶር ዳታ አይዘር ቴምፖራሪ ኦር ፐርማነንትሊ። ስቶሬጅ ዲቫይስ የሚባሉት የሚይዙልን ቴምፖራሪ ለአጭር ጊዜ እና ለረጅም ጊዜ የምንላቸው አሉ። ቴምፖራሪ ካልነው ለአጭር ጊዜ፣ ፐርማነንትሊ ደግሞ ለረጅም ጊዜ ስቶር የሚያደርጉልን እነዛ ስቶሬጅ ዲቫይሶች አሉ። የመጀመሪያው ሃርድ ዲስክ ነው። ሃርድ ዲስክ ትራዲሽናል ኢንተርናል ስቶሬጅ ዊዝ ላርጅ ካፓሲቲ። ሃርድ ዲስክ የምንለው ትራዲሽናል ነው። በአሁኑ ጊዜ ትራዲሽናል እየሆነ ነው፣ ግን ሞስት ኦፍ ዘ ታይም አብዛኛው ሰው የሚጠቀመው ኤችዲዲ ወይንም ሃርድ ዲስክ ድራይቭ ነው ማለት ነው እና ትልቅ ስቶሬጅ ያለው ነው። ሁለተኛው ሶሊድ ስቴት ድራይቭ ነው፣ ኤስዲዲ። ይሄ ደግሞ በጣም አፕዴትድ የሆነ በጣም ሞስት ኦፍ ዘ ታይም የምንጠቀምበት ማለትም ሞስት ፓወርፉል የሆነ እንትን ነው ስቶሬጅ ዲቫይስ ነው። ፋስተር እና ኢንተርናል ስቶሬጅ ዊዝ ኖ ሙቪንግ ፓርትስ በጣም ፈጣን ነው ማለት ነው። ሌላኛው ዩኤስቢ ፍላሽ ድራይቭ። እነዚህ የፍለሽ የምንጠቀመው በፍለሽ አማካኝነት ዳታን ስቶር ማድረግ እንችላለን። ከየታ ቦታ መንቀሳቀስ እንችላለን። ሴንድም ሪሲቭ ማድረግ እንችላለን ማለት ነው። ሌላኛው ሜሞሪ ካርድ፣ ያው እንደምታውቁት ሜሞሪ ካርድ ሊኖር ይችላል፣ ኤስዲ ካርድ ሊኖር ይችላል። ዊዝ ስማርት ፎንስ፣ ካሜራስ ኤንድ ታብሌትስ። ከካሜራ ላይ ከታብሌቶች ላይ ያንን ስቶር ማድረግ እንችላለን ማለት ነው። እና አጠቃላይ ቤዚክ ሃርድዌሮች በሶስት ይከፈላሉ ብያለሁ። ፈርስት ዋዝ ኢንፑት ዲቫይስ፣ ወደ ኮምፒውተራችን የምናስገባባቸው ማንኛውም ዲቫይሶች ኢንፑት ዲቫይስ እንላቸዋለን። ሌላኛው አውትፑት ዲቫይስ ነው። አውትፑት ዲቫይስ ደግሞ የሰራናቸውን ስራዎች የሚያሳዩልን ወደ ውጭ ሪዛልቱን የሚያሳዩልን እነዛ ዲቫይሶች አውትፑት ዲቫይስ እንላቸዋለን። ሌላኛው እና ሶስተኛው እና የመጨረሻው ስቶሬጅ ዲቫይስ ነው። ስቶሬጅ ዲቫይስ ደግሞ ዳታዎችን ስቶር የምናደርግበት ዲቫይሶች ናቸው ማለት ነው። እና ሃርድዌር የሚባሉት በሶስት እንደዚህ ይከፈላሉ። ሃርድዌር እንደነገርኳቸው ፊዚካል ፓርት ነው፣ የሚነካ እስካሁን የዘረዘርናቸው በሙሉ ልንዳስሳቸውና ልናያቸው የምንችሉ ዲቫይሶች